በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአርማንያው ሊቀ ጳጳሳት አቡነ ጎርጎርዮስ በንጉሡ ድርጣድስ ዘመን ሰማዕትነትን የተቀበሉ ታላቅ አባት ናቸው። ንጉሡም ዕጣን ሊያሳርግ ወደ ጣዖት ቤቱ ሲገባ አቡነ ጎርጎርዮስን ጠርቶ ለአማልክት ዕጣን አሳርጉ አላቸው። እሳቸውም ትእዛዙን አልፈጽምም ባሉት ጊዜ እጅግ ጽኑ በሆነ በተለያዩ ስቃዮች አሰቃያቸው። ንጉሡም ብዙ ካሰቃያቸው በኋላ ጥልቅ ጉድጓድ አስቆፍሮ በዚያ ውስጥ ጣላቸው። አባታችንም በዚያ ጥልቅ ጉድጓድ እንደ ተጣሉ ለ15 ዓመታት ኖሩ። ስለ ምግባቸውም እግዚአብሔር አንዲት እናት አዘዘላቸው። በንጉሡ አዳራሽ አቅራቢያ የምትኖረው ይህች ሴት በእግዚአብሔር ትእዛዝ እንጀራን እየጋገረች ወደ ጉድጓዱ ትጥልላቸው ነበር። ከእርሷም በቀር አባታችን በሕይወት መኖራቸውን የሚያውቅ ሰው የለም። እንዲህም እያደረገች 15 ዓመታትን ኖረች። ንጉሡ ድርጣድስም ቅድስት አርሴማን ማግባት ፈልጎ ሳለ ፈጽሞ እምቢ ብትለው በእርሷ ምክንያት ብዙ ደናግል ሴቶችን ገደለ። ሰይጣን በልቡ ያደረበት ይህ ንጉሥ ድርጣድስም ደናግሎቹንና ቅድስት አርሴማን በብዙ ስቃይ ከገደላቸው በኋላ ሥጋቸውን በተራራ ላይ ጥሎት ነበር። ነገር ግን ምንም ሳይሆን በጌታችን ጥበቃ ኖረ። የቅድስት አርሴማንም ውበቷን እያሰበ ስለ ገደላት የሚጸጸት ሆነ። ወገኖቹም ከሐዘን ታርፍ ዘንድ ወደ ጫካ ሄደን አውሬ አድን አሉት። ንጉሡም በፈረሱ ተቀምጦ ወደ ጫካ ወጣ። ነገር ግን ሰይጣን ተዋህደውና በነ ቅድስት አርሴማና በአቡነ ጎርጎርዮስ ላይ በሠራው ግፍ እግዚአብሔር የተፈጥሮ መልኩን ቀይሮት እንደ እሪያ አደረገው። ንጉሥ ድርጣድስ ወደ እሪያነት ከተለወጠ በኋላ ያገኘውን ሁሉ የሚነክስ ሆነ። በቤተ መንግሥቱም ባሉ ሰዎች ላይ ሰይጣን አደረባቸውና ታላቅ ጭንቅ ሆነ። የንጉሡም እህት በሌሊት ጎርጎርዮስን ከጉድጓድ ካላወጣችሁት በቀር አትድኑም የሚል ራእይ አየችና ለወገኖቿ ነገረቻቸው። የሞተ መስሏቸው ስለነበር ይህን ሲሰሙ እጅግ ደነገጡና ሄደው ቅዱስ ጎርጎርዮስን 15 ዓመት ተጥሎ ከኖረበት ጉድጓድ ውስጥ በገመድ ጎትተው አወጡትና አክብረው ወሰዱት። እርሱም የደናግሉን ሥጋ ወዴት እንዳደረሱ ሲጠይቅ በተራራው ላይ እንዳለ ነግረውት ሄዶ ሲያየው ምንም ሳይነካው በደህና አገኘው። አንስቶም ባማሩ ቦታዎች አኖራቸው። ሰይጣን ያደረባቸውን የቤተ መንግሥቱንም ሰዎች ፈወሳቸው። ስለ ንጉሡ ወደ አውሬነት መለወጥ ነግረውት እንዲፈውሰው ለመኑት። አቡነ ጎርጎርዮስ ወደ ንጉሡ ሄደው በእሪያነቱ ሳለ ብፈውስህና ባድን ከክፉ ሥራህ ትመለሳለህ፣ በእውነተኛ አምላክ በኢየሱስ ክርስቶስ ታምናለህ አሉት። እሪያ የነበረው ንጉሥም አዎ ቢላቸው ጸሎት አድርገው ፈወሱት። አእምሮውና የቀድሞ መልኩ ተመለሰለት። ነገር ግን አቡነ ጎርጎርዮስ ንጉሡ ዳግመኛ እንዳይታበይ በማለት ከእግሩ ላይ የእሪያ ጥፍር አስቀሩለት። የቤተ መንግሥትንም ሰዎች ሁሉ ከፈወሳቸው በኋላ 8 ቀን እንዲጾሙ አዘዛቸው። ሃይማኖትንም አስተምሮ ሥራ አሰራላቸው። እርሱም ክህነት አልነበረውምና ወደ ሮሜው ንጉሥ ወደ አኖሪዮስ ወደ ሊቀ ጳጳሳቱ መልእክት ላኩና ጳጳስ ይላኩላችሁ አላቸው። የሮሜ ሊቀ ጳጳሳትም ጎርጎርዮስን ሹሞ ላከላቸው። ንጉሡ አኖሪዮስም በዚህ ተደሰተ። ጎርጎርዮስም ተሹሞ ከመጣ በኋላ ሁሉንም አጠመቃቸው። አርማንያም በቅዱስ ጎርጎርዮስ ትምህርት በክርስትና የምትታወቅ አገር ሆነች። እርሱም በእመቤታችን ስም ቤተ ክርስቲያን ሰርቶላቸው በመልካም መንገድ አገልግሏቸው ታኅሳስ 15 ቀን በሰላም አርፏል። መስከረም 19 ደግሞ ከጉድጓድ የወጣበት ዕለት ነው። የመስከረምና የታኅሳስ ወር ስንክሳር። የአቡነ ጎርጎርዮስ ረድኤት በረከታቸው ይደርብን። ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።